የከፈለውን ነው እየኖረ ያለው። ምንድነው የከፈለው? ጓደኛዬን በላይ ላይ ወሽመበት። እስካገኝሽ ቸኩዬ ነበር የኔ ፍቅር። ምን እንዴ? አንተ ምን ሆነክ ነው? ጣልከኝ እኮ። ማን ነው? ከሳሎን ዕቃ እንዳንዱ ቁጠረው። ምን ማለት? አይዞ አትደንገጥ፣ ባለቤቴ ነው። ባሌ ሞቷል ብለሽኛል ነበር እንዴ? እና እሱ ባለበት ነው ይዘሽኝ መጣሽ? ይተነፍሳል እንጂ ለኔ ከሞተ ቆይቷል። አልገባኝም። ቆይ ምን ሆነ? ከ2 ዓመት በፊት አደጋ ደርሶበት ሙሉ ፓራላይዝ ሆኗል። አይናገር አይጋገር ሚስኪን። እና ከሱ ጋር መኖር ከሰለችሽ ለምን ፍቺ የሚባል ነገር የለም። ቤተሰቦቹም ፍቺ ብለው ነበር። ቤተሰቦቹ ካሉ ለምን ታስቀያለሽ ታዲያ? አይ ቤተሰብ ይሄ ሁሉ ጊዜ ሲታመም አንድ እንኳን መጥቶ አልጠየቁም። ታዲያ ለምን ደፈሽ? ከሱ ይልቅ ከፍቺ የሚገኘው ንብረት ፈልገው። ምን? አሁን ያለበት ስቃይ በቃ። ታዲያ አንቺ ስለምን ትጨመሪበታል? የከፈለውን ነው እየኖረ ያለው። ምንድነው የከፈለው? ጓደኛዬን በላይ ላይ ወሽመበት። እኔ እያለሁ ሴቶች ይዞ የተመላለሰበት ጠጥቶ መጥቶ መሃነሽ እያለ ሲደበድበኝ የነበረበት ብሪዛል ናይ ፀሐይ ከሰው ተደብቀ ለአምጩ እንዲከፈል ህግ ያስቀጥላል። ወዴት ነው? ላልኖርኩበት በደል ዕዳ ከፋይ መሆን አልፈልግም። ፀሐይ ለኔ ነበር እንጂ ናይ ፀሐይ አድማስ መጋረጃ ፀሐይ